Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አድራችሁ? የነሐሴ 12 2018 ዓ.ም ዕለተ ማክሰኞ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ዜናዎቹና መረጃዎቹን ያከፈልኳችሁ እስከ መጨረሻው አብራችሁን ቆየው። እኔ ናትናኤል ብራውን ነኝ። ወደ ዜናችን እናልፋለን። ዛሬም በርከታሉ ጉዳዮችን ይዘናል። በተለይ ዙር ጉዳዮች ብቻ ነው ያዝነው ማለት እንችላለን። የዙር ጉዳዮችን ይዘናል። አንዳንድ ጉዳዮችን ይዘናል በደንብ እሱንም እናነሳላችኋለን። ስለነ አርሰናል፣ ስለነ ማንቸስተር ዩናይትድ፣ ስለነ ሊቨርፑል፣ ስለነ ሲቲ፣ ስለነ ሮድሪ፣ ስለነ ሚባዬ አዳዲስ መረጃዎች ወጥቷል። ስለነ ቷናኔሪ ስለ ብዙ ወጥቷል። ስለነ ቫንዴክ የሰጠውን አስተያየት እናነሳላችኋለን። እናም ደግሞ ስለ ሃሪኬን የሰጠውን አስተያየት አለ እሱን እናነሳላችኋለን። እስከ መጨረሻው ግን አብራችሁን ቆዩ እስከ መጨረሻው እንላለን ማለት ነው። እሺ መረጃችንን የምንጀምረው ከማንቸስተር ጉዳይ እንጀምር። መረጃችንን የማንቸስተር ጉዳይ አለ ብዙ መረጃ ያዝ ነው። እሱ መረጃዎችን እናካፍላችሁ እያካፈልናችሁ እንጀምር። የማንቸስተር ጉዳይ ቀዳሚ የምናደርገው የብሩኖ ፈርናንዴዝ ጉዳይ ነው እና ማንቸስተር ዩናይትድ በግንቦት ወር እንግዲህ ለብሩኖ ፈርናንዴዝ አዲስ ውል አቅርቧል። ይህም ከካምፑ ጋር የሚያደርገው ውይይት እንደቀጠለ ነው። ማንቸስተር ዩናይትድ በሰኔ ወይ በሐምሌ ወር ከጋላታሳራይ እና የአውሮፓ ክለቦች ወይም የሳውዲ አረብ ክለቦችም ጥሪ ቢያቀርብም ቡድኑ እንዲቆይ አጥብቆ የሚፈልገው እና ቡድኑ እንደሚቆይ ተረጋግጧል። ማንቸስተር ዩናይትድ ቡድኑን ለማንም እንዳይሸጥ ከነ ጋላታሳራይ ወይም ከቱርክ ክለቦች ከአውሮፓ አንዳንድ ክለቦች እናም ደግሞ ከሳውዲ ጥያቄ ቢቀርብም ማንቸስተር ዩናይትድ ግን የተጫዋች እንደማይሸጥ አጥብቆ ይናገራል። አጥብቆም ጠይቋል። የተጫዋች በፍጹም እንደማይሸጥ ተናግሯል። ስለሆነ ብሩኖ ፈርናንዴዝ አሁን ፈላጊው እየበዛ ይገኛል። የብሩኖ ፈርናንዴዝ አሁንም ፈላጊው እየበዛ ነው የሚገኘው። ምክንያቱም እንግዲህ ድንቅ ተጫዋች ነው። ባለፈው ዓመት በተለይ የምናውቀውን ምርጡን ብሩኖ ፈርናንዴዝ ነው ማለት እንችላለን። የፖርቹጋል ተጫዋች በተለይ በአሲስት ደረጃ ከፍተኛ አሲስተር ሆኗል። በእንግሊሽ ፕሪሚየር ሊግ ከነ ማንቸስተር ተጫዋች ኬቪን ዴ ብሩይነ እና ከአርሰናል ተጫዋች ቴሪ ዳንኤል በልጦ በአንድ ዓመት ብዙ አሲስት ያደረገ ተጫዋች ሆኗል። በጣም ድንቅነቱን አሳይቷል ማለት የምንችለው ተጫዋች ነው። በተለይ በባለፈው ዓመት ብሩኖ ፈርናንዴዝ ግን በእንትኑ ጨዋታ በዓለም ዋንጫ ለፖርቹጋል ብሔራዊ ቡድን ግን ያለውን ኃይል በሙሉ ያለውን ጉልበት አልሰጠም ብሎ ብዙ ሰዎች ቅሬታ ያነሱበታል። ግን የማንቸስተር ተጫዋች እንግዲህ እንደማይወጣ እየተገለጸ ነው። ማንቸስተር በፍጹም እንዲህ ተጫዋች እንደማይሸጠው ተገልጿል ማለት ነው። ሌላኛው የማንቸስተር ጉዳይ በዚሁ አጠናቅና ወደ አርሰናል ጉዳያችን እናልፋለን። የአርሰናል ጉዳይ ስናነሳ የምናነሳው የኢታን ንዋኔሪን ጉዳይ ነው። ኢታን ንዋኔሪ ጉዳይ ስናነሳ እንግዲህ የኢታን ንዋኔሪ ወደፊት ዜና አለ። ኤሲ ሚላን የአርሰናሉን የመሃል ሜዳ ተጫዋች የሆነውን እንግዲህ ኢታን ንዋኔሪን ለማስፈረም ፍላጎት እንዳለው ተዘግቧል። እንግዲህ የኢታን ንዋኔሪ አሁንም እንግዲህ በጣም የተንገላታለ ተጫዋች ማለት ይችላል። ድንቅ ብቃት ያለው ተጫዋች ነው። በአርሰናል ቤትም እንዳየነው በአርሰናል እንግዲህ አካባቢ በጣም ድንቅ ብቃቱን አሳይቶ ነው እንግዲህ ወደ አርሰናል ያደገው። በአርሰናልም ጥሩ ብቃቱን አሳይቷል ማለት እንችላለን። ነገር ግን አሁንም በቃ በአርሰናል ቤት እንግዲህ ቦታ የለውም እየተባለ ይገኛል። ስለሆነ በባለፈው ዓመት እንግዲህ ኦሎምፒክ ዴማሬ በውሰት ጎል ሲያሳልፍ ነበር። አሁን ደግሞ ኤሲ ሚላን እዚህ ተጫዋች ፈላጊ ሆኖ ፈልጎታል። ስለሆነ ግን ወደ ኤሲ ሚላን ከሄደ በቋሚ ዝውውር የሚሄድበት አጋጣሚ ሰፊ ነው ተብሎ ይጠበቃል። አሁንም ግን በውሰት ይሄዳል ተብሎ አይጠበቅም ኢታን ንዋኔሪ። ስለሆነ አርሰናል አሁንም ኢታን ንዋኔሪን የሚለቅቡት በጣም የሰፋ ነው። አርሰናል ግን እስካሁን ምንም መግለጫ አልወጣም። ንዋኔሪ ይለቃል አይለቅም የሚለው እስካሁን የወጣ መረጃም እስካሁን የለም ማለት እንችላለን። ስለሆነ ኢታን ንዋኔሪ የሚመጣበት አጋጣሚ ሊሆን ይችላል ተብሎ ይጠበቃል። ሌላኛው የሊቨርፑልን ጉዳይ እናነሳለን። ሊቨርፑል ስናነሳ ኢብራሂም ባዬ እና ብራድ ባርኮላን ከፒኤስጂ ሊቨርፑል ይፈልጉት ነው። ኢብራሂም ባዬ ግን አዲስ ዜና ወጥቷል። ኢብራሂም ባዬ እንግዲህ በቅርቡ ከፓሪስ ሴን ጀርመን መልቀቅ ይችላል ተብሏል። ስለሆነ ንግግሮቹ እየተካሄዱ ነው። ሊቨርፑል ከወኪሉ ሜንዴዝ ጋርም ተነጋግሯል ተብሏል። ሚባዬ የሊቨርፑል ፕሮጀክትን ወዶታል። ስለሆነ ነገር ግን በፒኤስጂ የሰጠው ግምት ከአሁኑ ጊዜ በጣም ከፍተኛ እንደሆነ ተቆጥሯል። ስለሆነ ብሩም ገንዘቡ ከፍተኛ ሊያደርጉት የሚችሉበት አጋጣሚ ፒኤስጂ አለ ተብሎ ይጠበቃል። ኢብራሂም ባዬ በጣም ሊቨርፑል ገፍቶበት እየመጣ ስለሆነ ብሩንም ገፋ አድርገው
በዛ ላይ ያደርጉበት የሚችሉት አጋጣሚ አለ ሲባል ተዘግቧል። ስለሆነም ኢብራሂም ባይ ወደ ሜቢት በአጋጣሚ አሁን ይኖራል ተብሎ ይጠበቃል። ከሜንዴዝ ጋር ሊቨርፑል ከወኪሉ ጋር እንግዲህ ውይይቶችን እያደረጉ እንደሆነ ተገልጿል። ኢብራሂም ባይም እንግዲህ ወደ ሊቨርፑል መዘዋወር ይፈልጋል። በተለይ ፕሮጀክቱንም ወዶታል ሲል ተናግሯል ማለት ነው። ፋብሪዞ ሮማኖ ዘገባ ዘግቦታል። ስለሆነ ሊቨርፑል እንግዲህ ኢብራሂም ባይን ማስፈረም አሁን በጣም እየጣር ይገኛል። በጣም ትልቅ ደረጃ ደርሶ ማለት እንችላለን ከብራድ ባርኮላይ በላይ ሊቨርፑል ስንመከር ሌላኛው ጉዳያችን ስናደርገው ሊቨርፑል የሊቨርፑል ካፕቴን የሊቨርፑል አምበል ቨርጅል ቫን ዳይክ አስተያየት ሰጥቶ ነበር። አዲሱ የሊቨርፑል መከላከል እርስ በርስ ግንኙነት እንግዲህ ለመገንባት ጊዜ እንደሚፈልግ ተናግሯል። ኮናቴና እንግዲህ ሮበርትሰን ከሄዱ በኋላ ሊቨርፑል አዲስ መከላከል እየገነባ ነው። ስለሆነ በትናንትናው ዕለት እንግዲህ የሊቨርፑል አምበል ቨርጅል ቫን ዳይክ አንድ አስተያየት ሰጥቷል ነበር። እቺን ነው እንግዲህ አስተያየቱ አዲስ መከላከል እንግዲህ በእርስ በርስ ግንኙነት ለመገንባት ጊዜ እንደሚፈልግ ተሰጥቷል። እንግዲህ ጀሬሚ ጃኩዌት ነው ያለው። ጀሬሚ ጃኩዌት አለ፣ እነ ከርኬዝ እነ ፍሬምፖንግ እንግዲህ ባለፈው ዓመት የመጡት አዲስ ፈራሚ ማለት እንችላለን። እነ ጀሬሚ ጃኩዌት እነ አራሆ እነሱን ያሉት ስለሆነ አዲስ የሊቨርፑል መገንባት ጊዜ ይፈልጋል ሲተናግሯል። ስለሆነ ትንሽ ሊቨርፑሎች አሁንም ይቸገራሉ የሚለው በውስጡ ያለ ትርጉም ማለት እንችላለን። ስለሆነ ሊቨርፑል በመከላከል በደንብ ካልሰራበት እንደሚቸገር የተገለጸ ማለት እንችላለን። ስለሆነ ትንሽ ጊዜ ይፈልጋል ሲል ቨርጅል ቫን ዳይክ አስተያየቱን ሰጥቷል። ሌላኛው የማንቸስተር ሲቲን ጉዳያችን እናንሳ። እዚሁ የማንቸስተር ሲቲ ጉዳያችን ስናነሳ ማንቸስተር ሲቲ እና እንግዲህ ሩዲ ከሄደ በኋላ እንግዲህ ቦአዲን ዝውውር ለማጠናቀቅ ከጫፍ በሚደርስ ደርሷል አልቋል ማለት እንችላለን ሙሉ ለሙሉ እና ቦአዲም ሊያልቅ ነው። ካለቀ በኋላ እንግዲህ የማንቸስተር ሲቲን እንግዲህ ሊቨርፑል በማንጫዎች እንግዲህ አሌክስ ማካሊስተር ለመግዛት እያሰበ መሆኑን ዘገባ ወጥቷል። ጋርዲያን ይህን ዘግቧል። ስለሆነ ማንቸስተር ሲቲ ሩዲ ከሄደ በኋላ እንግዲህ የማንቸስተር ሲቲውንም ተጫዋች እንግዲህ ሊቨርፑል ተጫዋች እንግዲህ ማካሊስተር ለማስፈረም ማንቸስተር ሲቲ በጣም ትልቅ ጥረት ያደርጋል ተብሎ ይጠበቃል። በኋላ ማስፈረም ተቃርቧል። አሁን ደግሞ እንግዲህ ከቅርብ ጊዜያት በፊትም እንደወጣው መረጃ ማካሊስተርን ማንቸስተር ሲቲ ይፈልጋል ተብሎ ይጠበቃል። ዩሮሞ እንግዲህ ይጠበቃል፣ ግን ፈርሞ ይሆናል አይጠበቅም። ሌላኛው የቼልሲ ጉዳይ ስናነሳ ቼልሲ እንግዲህ በዚህ ክረምት ብዙ ወጪዎች ካደረገ በኋላ እንግዲህ በስኳድ ውስጥ ያሉ ተጫዋቾችን ለመሸጥ ደግሞ እየሰራ ነው ተብሏል። በተለይ ላያም ዴላፕ እና ፔድሮ ኔቶ ከሚወጡ ተጫዋቾች መካከል ሊሆን እንደሚችልም ተዘግቧል። ስለሆነ ቼልሲ እንግዲህ ሮጀርሰን ዋክዋን ምስል ተጫዋቾች በጣም በብዙ ብር እንግዲህ ያስፈርማል። አሁን ደግሞ ካስፈረሙ በኋላ ተጫዋቾች አሁን ደግሞ ወደ መሸጡ ትኩረት ያደርጋል ተብሎ ይጠበቃል። እነ ባዲያሽል እየወጡ ነው፣ እነ ቻሎባም እየወጡ ይገኛሉ። በተለይ የሚወጡ ተጫዋቾች እነ ፔድሮ ኔቶ በሲቲ በሂላል በሳውዲ ፕሮሊግ ክለብ ባለ እየተፈለጉ ነው የሚገኙት። እናም ደግሞ በሌላም ዴላፕ ደግሞ በኮሞ በኤቨርተን በኖቲንግሃም እየተፈለገ የሚገኙት። ስለዚህ ዋና የሚወጡ ተጫዋቾች እነዚህ ናቸው። ግን ትናንሽ ተጫዋቾች እንግዲህ በብዙ ተጫዋቾች አሉ። የሚወጡ ተጫዋቾች ግን በዋናነት የሚጠቀሱት ዴላፕ እና ፔድሮ ኔቶ የሚወጡበት አጋጣሚ አለ ተብሎ ይጠበቃል ማለት ነው። ሌላኛው የቶተናም ጉዳይ እናነሳለን። ቶተናም የሚለቅ ተጫዋች አለበት ማለት ነው። ቪካሪዮ ከቶተናም ለማስፈረም ጁቬንቱስ ቪካሪዮን ከቶተናም ለማስፈረም ከስምምነት ላይ ደርሷል። እነሆ ሄር ዊ ጎ። ቶተናም ሆትስፐርስ የግዢ አማራጭ አንቀጽ ያለው የብድር ጥያቄን ተቀብሏል ተብሏል። ስለሆነ ግዴታ አይደለም። ቪካሪዮ ዝውውሩን ፈልጎ ዛሬ እንግዲህ ቶተናም ሆትስፐርን ለቋል። አዲሱ የጁቬንቱስ ግብ ጠባቂ ጉግሌሞ ቪካሪዮ ቶተናም ሆትስፐር ሄር ዊ ጎ ተጠናቋል። ስለሆነ ቪካሪዮ አሁን ወደ ጁቬንቱስ ሜዱ እርግጥ ሆኗል ማለት ነው። ቶተናም እንግዲህ ለቆበታል ሊያጫሽ ማለት ነው። ስለሆነ በረኛት አሁን ደግሞ የበረኛ ጭንቀት ማለት ነው። ስለሆነ ቪካሪዮ ዛሬ በቱሪን የከመረውን እና የግዢ አማራጭ ውል ጁቬንቱስ ለመፈራረም በቱሪን ይገኛል። ተገኝቷልም፣ ቱሪን ደርሷል። ቪካሪዮ ሚሼል ዲግሮጌሮ አሁን እስከ ሰኔ ወር ድረስ በውሰት እንደሚለቅ ይጠበቃል። ለኦሎምፒክ ማርሴና ሌላ ክለብ በውጭ ሀገር እንደሚቀርብ ይጠበቃል። ጁቬንቱስ ግብ ጠባቂ ስለሆነ አሁን ቪካሪዮን የሚገዙበት አጋጣሚ አለ ማለት ነው። የሚያስፈርሙበት አጋጣሚ ጁቬንቱስ ሆነ ቪካሪዮ ወደ ጁቬንቱስ ዛሬ ሕክምና ምርመራ ያደርጋል ተብሎ ይጠበቃል። ቱሪንም ደርሷል። እስከ ነገ ደግሞ ይፋ ይደረጋል ተብሎ ይጠበቃል። ነገ ግን በይፋ ተፈራርሟል ብለን እናምሳቸዋለን ተብሎ እንጠብቃለን። ያው የአስቶን ቪላ ጉዳይ ስናነሳ ጂያን ሱዙኪ ዛሬ ጠዋት እንግዲህ በአስቶን ቪላ ሕክምና ምርመራ እያደረገ ነው ተብሏል። ፋብሪዞ ሮማኖ ዘግቦታል። ከፓርማ ጋር ስምምነት ላይ የደረሱት 30 ሚሊዮን እና 5 ሚሊዮን ፓውንድ ተጨማሪ ሲሆን ማርቲኔዝ ከጁቬንቱስ ጋር የተናገረ ስለሆነ
ሁለቱም ከጃፓናዊ ጎል በረኛ ጋር ግን ተለቋል ተብሏል። ስለሆነ ዛሬ ጠዋት ክብረ ብሎን እያደረገ ነው ተብሏል። እንግዲህ እስከ ዛሬ ማታ ድረስ ወይ እስከ ነገ ጠዋት ይፋ ይደረጋል ዝውውሩ ተብሎ ይጠበቃል። ስለሆነም አስቶን ቪላ ዚያን ሱዙኪን እንግዲህ ከፒኤስጂ ቀምቶ ማለት ይችላል። ፒኤስጂ ግን ለማስፈረም ተቃርቦ ነበር፣ ከስምምነት ደርሷል የሚሉ ወሬዎች ተሰምቶ ነበር። ነገር ግን ከፓርማና ፒኤስጂ ጋር እንግዲህ ፒኤስጂ ያለ ፍቃድ የፓርማ ፍቃድ አውሮፕላን ልኳል ወደ ፒኤስጂ እንዲመጣ ኢኮኖሚ እንዳያደርግ ተባለ። በዛ ምክንያት ተብሎ ዝውውሩ ተቋርጦ ወዲያውኑ እንግዲህ አስቶን ቪላ ትልቅ ውሳኔ ወስኖ እንግዲህ ዚያን ሱዙኪን ወደ አስቶን ቪላ መጣ ችሏል ማለት ነው። ዛሬ ጠዋት ምክንያቱም እያደረገ ይገኛል ተብሏል። ፋብሪዚዮ ሮማኖ ይህንን ዘገባ ዘግቦታል ማለት ነው። ስለሆነ ይህን ዜናችን ሌላኛው ወደ ባርሴሎና ዜናችን የምናልፈው ወደ ዋና ጉዳያችን የምናልፈው በርከተለ ባርሴሎና ጉዳያችን ይዘናል። በተለይ ደግሞ በሮድሪ ጉዳያችን ይዘናል። ሮድሪ ጉዳያችን ባርሴሎና እንግዲህ ሮድሪን በ60 ሚሊዮን ፓውንድ ቋሚ ክፍያና በ16 ሚሊዮን ፓውንድ ተጨማሪዎች የ4 ዓመት ውል ሊፈርም ነው ተብሏል። የዝውውር ዝርዝሮች በሙሉ ለክለቡ ቁልፍ ናቸው። ስለሆነ ተጠናቋል። ሌላኛው ሮድሪ እንግዲህ የሚፈልገው ጉዳይ አለ። አንድ ጉዳይ የሚቀረው ጉዳይ ከመፈረም ውጪ ሮድሪ 16 ቁጥር ሚናን ወይም 16 ቁጥር መለያን በቅርቡ ቀናት ከፈርሚን ሎፔዝ ጋር እንግዲህ ባደረገው ውይይት በባርሴሎና ቁጥር 16 እንዲለብስ ጠይቋል። መልበስ ይፈልጋል ሮድሪ። አሁንም ፈርሚን እንግዲህ ወደ 7 ቁጥር እንደሚለብስ ለመቀየር ተዘጋጅቷል። ስለዚህ ሮድሪ የሚታወቅበትን 16 ቁጥር ሚናን ወይም 16 መለያን ይለብሳል ተብሎ ይጠበቃል። ቁጥርን ባርሴሎና 16 ቁጥርን ይለብሳል ተብሎ ይጠበቃል ማለት ነው። ሮድሪ እንግዲህ ፈርሚን ሎፔዝ እንግዲህ እንደምናውቀው ፈርሚን ሎፔዝ ነው 16 ቁጥር ሚና ወይም 16 ቁጥር የሚለብሰው በባርሴሎና ቤት ስለሆነ አሁን ደግሞ ፍራን ቶሬስ መውጣት ተከትሎ 7 ቁጥር ምናልባት ፈርሚን ሎፔዝ የሚለብስበት አጋጣሚ ያለ ተብሏል። ስለሆነም እንግዲህ አዲስ ፈራሚ ሮድሪ ደግሞ 17 ቁጥር ከለበሰ ፈርሚን ሎፔዝ 16 ቁጥር እና ማንም አይኖርም። ስለሆነ ሮድሪ የሚለብስበት አጋጣሚ አለ ተብሎ ይጠበቃል ማለት ነው። እና ስለ ሃሪ ኬን አንድ አስተያየት ሰጥቷል። እሱን አስተያየት እንንገራችሁ። ሃሪ ኬን እንግዲህ ስለ አዲስ ኮንትራት ተናግሯል። ስለሆነ 1 ዓመት ይቀረኛል የሚል መረጃ ተናግሯል። ስለሆነ 1 ዓመት ይቀረኛል እንግዲህ የምነጋገር ይሆናል። በጣም ጥሩ ውይይቶችን አድርጋለሁ ብሏል። ስለሆነ በጣም ተስማምተናል ማለት ትችላለህ። በጣም በባየር ሙኒክ ያለኝ ደስተኛ ነኝ። ስለሆነ ግን የ1 ዓመት ኮንትራት ይቀረኛል ሲተናገሩ ሃሪ ኬን እንግዲህ በባየር ሙኒክ የራሱ ድንቅ ብቃት አሳይቷል ማለት ይችላል። እንግዲህ ባዲያሽ ወደ ናፖሊ ሜዱን እንግዲህ ካልነገርኳችሁ አዲስ ዜና የወጣው ነው። እንግዲህ ሃሪ ኬን እንግዲህ በባላንዶር ጉዳይም ተናግሯል። አዲስ ነው እንግዲህ በጣም ትልቁ ሽልማት ነው ማለት እንችላለን። በዓለም ላይ ካሉ በእጅ ውስጥ የሚገቡ ሽልማቶች ይሄ በጣም ትልቁ ነው። በዓለም ላይ ካሉ ይሄ ባላንዶር ግን በእጅ ውስጥ አይገኝም። እኔ እንግዲህ በችሎቴን ሁሉንም አውጥቼ ጨርሻለሁ። የምችለውን ግን አድርጌያለሁ። አሁን የኔን ሁሉ ሀይል አድርጌ ጨርሻለሁ። በጣም ጥሩ ጊዜ አሳልፌያለሁ ማለት እችላለሁ በራሴ እንግዲህ 2 እስከ 3 ወር እንግዲህ እንጠብቃለን ምን እንደሚፈጠር ምን ውሳኔ እንደሚስተላለፍ በባላንዶር ማን ይበላ ሲል ተናግሯል ሃሪ ኬን። ውድ ናቲ ፉትቦል ተከታታዮቻችን የዛሬው ማልዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ዛሬ እንዳትወጡ። ዛሬ ትልቅ ብስራት አለ። ዛሬ ማክሰኞ አዲስ ፕሮግራም እንጀምራለን። ትናንት ትንታኔ እንዳልኳችሁ ሄዳችሁ መንስላሉ አዲስ እንጀምራለን። የተጫዋቾች ምርጥ ጎብ ተጫዋቾችን ታሪክና የክለቦች ዶክመንተሪ የክለቦች ታሪክ እንጀምራለን። ስለሆነም ዛሬ ደግሞ የምንጀምረው በተጫዋቾች ታሪክ ነው። የተጫዋቾች ታሪክን ደግሞ የምናደርገው አንድ ተጫዋች አለ። እሱን ዛሬ ይጠብቁን። ዛሬ እስከ 1 ሰዓት ባለው ጊዜ ይጠብቁን። ሰዓቱን አንነገርም። ቶሎ ገባ እያላችሁ እንግዲህ ማየት ነው። ስላንተ ተጫዋች ታሪክ ሙሉ ታሪክ እናነጋራለን። እንደምትወዱትም 100% እርግጠኛ ነኝ። አዲስ ፕሮግራም ነው። ገብታችሁ ማየት ትችላላችሁ። ጠብቁን ማለት ነው። ቀጣይ ደግሞ ሐሙስ ዕለት ደግሞ የክለብ ዶክመንታሪ ለማንዱን አንናገርም። እንግዲህ አንድ ደግሞ ልንጀምር ያሰብነው አለ። የሀገር ውስጥ ስፖርትም ልናነሳላችሁ እንወዳለን። እግር ኳስ ብቻ አይደለም እንግዲህ አሁን የኢትዮጵያ ዋናው መሰረት አትሌቲክስ ነውና በአትሌቲክስም በሩጮችም እንግዲህ በደንብ እናነሳላችሁ የምንችለው ፕሮግራም አለ። ግን አልተወሰነም።
ልንወስድ የምንችልበት አጋጣሚ አለ። በተለይ እሑድ ልናደርገው አስበናል። ስለ አትሌቲክሶች፣ ስለ እግር ኳስ፣ ስለ ኢትዮጵያ እግር ኳስ፣ ስለ ሩጮች፣ የተለያዩ መረጃዎች ስለ ኢትዮጵያ የምናነሳበት አለ። ግን የክለቡ ዶክመንተሪ እና የተጫዋቾች ታሪክ ተወስኗል አለ። ሁሌም ማክሰኞና ሐሙስ ማክሰኞ የተጫዋቾች ታሪክ እና ሐሙስ ደግሞ የክለቡ ዶክመንተሪ። ዛሬ ያን ተጫዋች ታሪክ እናነሳላችኋለን። ለዛው ምርጥ ተጫዋች ነው። እንጣጣችሁ ገብታችሁ ብቻ ማየት ስላላችሁ እንደምትወዱ እርግጠኛ ነኝ። ላይክ በደንብ እንደምታደርጉ እርግጠኛ ነኝ። ሼር ማድረግ ለብዙ ሰዎች ሰብስክራይብ እንደምታደርጉ በዛም ተካፍታችሁ እርግጠኛ ነኝ። ከሱ ተጨማሪ ደግሞ ሌላ ምርጥ ተጫዋቾች ታሪክ እናቀርባለን። ሌላው ደግሞ የቅርቡ ዶክመንተሪ ምርጥ ክለቦች ምርጥ ታሪክ ይቀርብላችኋል። እናንተ ብቻ ናትፍቶን ሰብስክራይብ ያደርጋችሁ ተከታተሉ። በደንብ አበረታቱን። ላይክ ያደርጋችሁ አበረታቱን። በደንብ እንነሳሳ። ሼር ማድረግ ለብዙ ሰዎች እና ሰብስክራይብ ያደርጋችሁ ስታበረታቱን እኛም ደግሞ በደንብ ለእናንተ ለማድረስ ምንም ጥረት እናደርጋለን ማለት ነው። ስለሆነ ዛሬ ጠብቁን ማለት ነው። በክለብ የአንድ ተጫዋች ታሪክ የክለብ ሐሙስ ነው የክለብ ታሪክ እና የዛሬው እንግዲህ እናመሰግናለን። ይህን ይመስል ነበር። ነገ አንድ ለምጥታታችሁ ምንድነው ነገ ማለት ነገ ትንታኔ ያለን ቅዳሜ ከወዲሁ እንድትይዙልኝ ነው። ከወዲሁ ቀጠሮ ከናቲ ፉትቦል ጋር ቅዳሜ 8 ሰዓት ተኩል ላይ እስከ 8 ሰዓት ጀምሮ ማንም ከናቲ ፉትቦል ንቅንቅ የለም። ሰብስክራይበሮች የሆናችሁ ሰብስክራይብ ያልሆናችሁ የምታዩት ቶሎ ሰብስክራይብ አድርጉ፣ ተቀላቀሉ፣ ቤተሰብ ሆኑ። ከ8 ሰዓት ጀምሮ ሌሎችን ጓደኞቻችሁም ሼር አድርጉ። ሰብስክራይብ ያደርጋችሁ ላይክም አድርጉ። ከ8 ሰዓት ጀምሮ ላይቭ አለን። ለምንድን ነው ላይቭ? ምን አለ ላይቭ ደግሞ ማንቸስተር ዩናይትድ ከሃል ሲቲ በኤምኬኤም ስታዲየም ላይ የሚያደርጉትን ጨዋታ ሙሉ ጨዋታውን እናስተላልፍላችኋለን ማለት ነው። 90 ደቂቃው በሙሉ ከ90 ደቂቃ በፊት ከጨዋታው ከመጀመሩ በፊት 20-30 ደቂቃ በፊት ደግሞ ስለ ቅድመ ጨዋታ እንግዲህ ትንታኔ እንሰጣለን። ከጨዋታው በኋላም ደግሞ ጨዋታውን በደንብ እናስተላልፍላችኋለን። ከጨዋታው በኋላም ደግሞ ጨዋታው ምን ይመስል ነበር የሚሆን እናነሳለን። ስለሆነ ከ8 ሰዓት ጀምሮ ናቲ ፉትቦል ተገኙ። ስኬጁል አድርጉላችሁም 8 ሰዓት የማንቸስተር ዩናይትድ ደጋፊዎች የማንቸስተር ያልሆናችሁ ደጋፊዎች ግን እንግዲህ የማንቸስተር ዩናይትድ ግን የመጀመሪያው ጨዋታ ማየት ትችላላችሁ፣ መምከት ትችላላችሁ። እናም ደግሞ ለወዳጆቻችሁም በተለይ የማንቸስተር ዩናይትድ ደጋፊ ሆኑም ኳስ አፍቃሪያንም ሼር አድርጉላችሁና በደንብ እንግዲህ አልተመቻችሁ ጊዜ ካለው እንግዲህ እዚህ ጋር ገብቶ ማየት ትችላላችሁ። ስለሆነ 8 ሰዓት ላይ ጠብቁን ማለት ነው። ቅዳሜ ዕለት በጣም ትልቅ ፕሮግራም አለ። የመጀመሪያው የላይቭ ስርጭት ጨዋታችን ነውና ይጠብቁን። አመሰግናለሁ። ባይ እላለሁ። ቻው። ዛሬ ግን እንገናኝ